ሰንስክሪን ለምን እንደማይጠቀሙ አብዛኛው ሰው ስንጠይቃቸው ከሚመልሱልን ሚስኮንሰፕሽኖች መሃል የተወሰኑትን ልንገራችሁ። የመጀመሪያው አፍሪካዊ ነን፣ ሀበሻ ነን፣ ሜላኒን አለን፣ አያስፈልገንም ሰንስክሪን የሚል ነው። አዎ ሜላኒን ከተለያዩ ሰንበርኖች ወይም ደግሞ ከቃጠሎች ሊያድነን ይችላል። ነገር ግን ዩቪ ራዲዬሽን ወይም ደግሞ የፀሐይ ጨረር ቆዳችን ላይ የሚያመጣው በርን ብቻ አይደለም፣ ዲኤንኤ ዳሜጅ ያመጣብናል። በሁለተኛ ደረጃ ደመናማ ቦታ መጠቀም የለብንም የሚል ነው። ደመና የዩቪ ራዲዬሽንን ከ20 እስከ 30% ብቻ ነው የሚከላከል። የቀረው ከ70 እስከ 80% የሚሆነው የዩቪ ራዲዬሽን ወይም ደግሞ የፀሐይ ጨረር መሬት ይደርሳል ማለት ነው። ስፔሻሊ ሃይ አልቲቲዩድ አዲስ አበባ እና ሌሎች ከፍተኛ ቦታዎች ላይ ዩቪ ኢንዴክሳችን 13 እና ከዛ በላይ ይደርሳል። ይሄ ማለት ከዱባይ የማይተናነስ አንዳንዴም ከፍ የሚል ማለት ነው። ስለዚህ ሰንስክሪን መጠቀም አለብን ማለት ነው። ምን አይነት ሰንስክሪን መጠቀም አለብን፣ ለየትኛው ቆዳ የትኛውን መጠቀም አለብን የሚለውን ለማማከር ከፈለጋችሁ ወደ ቦስፈረስ ደርማቶሎጂ ኤስቴቲክ ሴንተር መጥታችሁ ማማከር ትችላላችሁ።